ጽንስ ልጅ ሆኖ ወይም ሰው ሆኖ እንዲወለድ 4 ደረጃዎች ማለፍ አለበት። ሰላም ጤና ይስጥልኝ፣ ዶክተር አእምሮ ነኝ። ዛሬ ስለ ሰው ልጅ አፈጣጠር ልናወራ ነው። ማለት ከጽንሰት እስከ ወሊድ አንድ ጽንስ ከተፈጠረ ጀምሮ በአብዛኛው 9 ወር ቆይቶ ከማህፀን አድጎ ይወጣል ማለት ነው። ስለዚህ ከጽንሰት ጀምሮ እስከ ወሊድ ሰው ሆኖ እስከሚወጣ ድረስ በምን አይነት ሂደቶች ነው የሚያልፈው እና ክትትል ማድረግ ምን ያክል ለውጥ እንደሚያመጣ እሱን እናያለን። ስለዚህ በሕክምና ኢምብሪዮጀነሲስ እንለዋለን በግርድፉ ማለት ነው። ስለዚህ አንድ እንቁላልና የወንድ ዘር አባዘር ከተገናኙና እንቁላል ከተሰበረችና ከተጸነሰ በኋላ ሁለቱ ከተዋሃዱ በኋላ ሴሎቹ ወይም ህዋሶቹ መባዛት ይጀምራሉ። ስለዚህ ከዚህ ጀምሮ ሰው ሆኖ 3 ኪሎ 4 ኪሎ ሆኖ እስኪወለድ በምን ሂደት ውስጥ ነው የሚያልፈው? ስለዚህ ክትትል ማድረግስ የሚያመጣው ለውጥ እና መልካም የሆነ ተጽዕኖ ምንድን ነው የሚለውን ባጭር እናያለን። 4 ዋና የሆኑ ጽንስ የሚያልፍባቸው ሂደቶች ደግሞ ለውጦች አሉ። የመጀመሪያው በህክምና ሞርፎጀነሲስ ይባላል። ሁለተኛው በህክምና ዲፈረንሺዬሽን ይባላል። ሶስተኛው በህክምና ግሮዝ ይባላል። አራተኛው በህክምና ማቹሬሽን ይባላል። ስለዚህ በእነዚህ 4 የተፈጥሮ ለውጦች አልፎ ጽንስ ሰው ሆኖ ይወለዳል። የመጀመሪያው ምን ብለናል? ሞርፎጀነሲስ። ይሄ ማለት ምንድን ነው? ልክ አካላዊ ቅርጽ መያዝ ማለት ነው። አካላዊ ቅርጽ ይይዛል። አንገት፣ ራስ፣ ሆድ፣ ደረት፣ እጅ፣ እግር እና ወደ ውስጥ ደግሞ እያንዳንዱ የሰውነት ብልት የራሱ የሆነ ልብ የራሱ ቅርጽ አለው። ኩላሊት፣ አንጀት፣ ሌሎችም እነ ጉበት፣ ማህፀን፣ ፊኛ የመሳሰሉት ሁሉም እየራሳቸው ቅርጽ እየያዙ መምጣት፣ ይሄ በህክምና ሞርፎጀነሲስ እንለዋለን። ስለዚህ ይሄ በጣም ራሱ የቻለ ሴንሲቲቭ የሆነ ትኩረት የሚፈልግ የተፈጥሮ ሂደት ነው የመጀመሪያው። ቀጥሎ ዲፈረንሺዬሽን ይባላል። እያንዳንዱ ህዋስ ወደ ተሰባስበው ወደ ቲሹ ይቀየራሉ። እነዚህ ደግሞ ለተለየ ተልዕኮ እየሰለጠኑ እየተዘጋጁ ይመጣሉ። ለምሳሌ የሳምባ ሴሎች ስራቸው መተንፈስ ነው። የልብ ሴሎች ደምን መርጨት ነው። የአንጀት፣ የጉበት፣ የነርቭ ሴሎች፣ የደም ስር፣ የጡንቻዎች እያለ የአጥንት ሴሎች እያለ ሁሉም በኋላ ላይ ለሚፈለጉበት ዓላማ እየሰለጠኑ ወይ ደግሞ ዲፈረንሺዬት እየተለዩ ይመጣሉ። ይሄ ዲፈረንሺዬሽን ወይ ደግሞ ለሚፈለገው ስራ መለየት ይባላል። ሁለተኛው። ሶስተኛው ግሮዝ ነው። ብዙዎቻችን የምንጨነቅበት እድገት ወይ ደግሞ ክብደት እያልን የምንጠራው ብዙዎቻችን የምንጨነቅበት ይህ ሶስተኛው ነው። ይህ ግሮዝ ወይ ደግሞ እድገት እንግዲህ በኪሎ ማደግ አለበት ጽንስ፣ በቁመት ማደግ አለበት፣ በወርድ ማደግ አለበት፣ በስፋትም ማደግ አለበት። ይህ እንዳጠቃላይ እድገት እንለዋለን። ምክንያቱም ራስ ከአንገት በላይ ራሱ የቻለ መጠንና ክብደት ይኖረዋል። እጅ፣ እግር በጣም መርዘም የለበትም፣ ማጠርም የለበትም። እያንዳንዱ የሰውነት ክፍልና ብልት የራሱ የሆነ መጠን አለ። አሁን ልብ ለምሳሌ የባለቤቱን የእጅ ጭብጦ ነው የምታክለው። ከዚህ በጣም መተለቅም አትችልም፣ ከዚህ ማነስም አትችልም። በልጁ በእኛ ተለክታ ነው የምትሰራው። ስለዚህ ግሮዝ ያችን መያዝ አለባት። ከዚህ ማነስም የለባትም፣ ከዚህ መለቅም የለባትም። እግር፣ እጅ፣ ሁሉ ጉበት፣ ኩላሊት፣ ሁሉ የሰውነት ክፍል በተፈጥሮ የተሰጠው ተለክቶ የተሰጠው አለ። ያን መያዝ ማለት ነው። የዚህ አጠቃላይ ድምር ደግሞ ክብደት የሚለውን ቁመት፣ ስፋት፣ ወርድ የሚለውን ይሰጠናል። ስለዚህ ግሮዝ ይባላል። ይህ 3ኛው ደረጃ ነው። 4ኛው ደረጃ ደግሞ ለመጨረሻው ብስለት እንለዋለን ወይ ደግሞ ማቹሬሽን እንለዋለን። የመጨረሻው እያንዳንዱ በሶስቱ የለውጥ ሂደት አልፎ የመጣው መጨረሻ ላይ ልጅ ሲወለድ የብስለት ደረጃው ጨርሶ መውጣት አለበት። እያንዳንዱ የሰውነት ክፍል ብስለት ይዞ ካልወጣ ልጁ የሆነ ችግር ውስጥ ይገባል። በመጨረሻ የሚመስለው የሰውነት ክፍል ለምሳሌ ሳምባ ነው። ሳምባ በውስጡ ማመንጨት ያለበት ሰርፋክታንት የሚባል አንድ ፈሳሽ አለ። ያን በደንብ አምርቶ የሚወጣው ወደ 9 ወር መጨረሻ አካባቢ ነው። ስለዚህ ይሄ ከሌለ ይሄ መታፈን ወይ ደግሞ ኦክሲጅን ማስተላለፍ አለመቻል ወይ ደግሞ ሬስፒራቶሪ ዲስትረስ የምንለው ያጋጥማል ማለት። ስለዚህ ይሄ ሳምባ በሰለ የምንለው ይሄ ሰርፋክታንት የተባለውን በአየር ከረጢቶች ውስጥ ያለውን በደንብ በበቂ ሁኔታ ሲያመነጭ ነው። አንጀትም እንደዛው፣ ነርቭ ሲስተሙ እንደዛው፣ የደም ስር ሲስተሙ እንደዛው፣ የእጅ እግር፣ ሁሉም የቆዳ ሁሉም ሲወለዱ ሰው ሆኖ ስለሚወለድ
የሚጠበቅባቸው ስራ እንዲሰሩ መብሰል አለባቸው። ስለዚህ ብስለት ነው ወይም ማቹሬሽን። ስለዚህ አንድ ጽንስ ልጅ ወይ ደግሞ ትንሽ ሰው ሆኖ እንዲወለድ እነዚህ 4 ደረጃዎች ማለፍ አለበት። ስለዚህ እንደዚህ ውስብስብ ከሆነ የተፈጥሮ ሂደት እንዳለ ሆኖ በጣም አንዱ ወሳኙ ነፍሰ ጡሯ ቤተሰብ፣ የሕክምና ተቋም፣ ሐኪሙ ሁሉ ለውጥ እና ተጽዕኖ ሊያመጡበት የሚችለው ነገር ዋነኛው ነገር ለዚህ ለውጥ ግብዓት የሚሆነው ትክክለኛውን የሆነ አመጋገብ ግንዛቤ መስጠት፣ ነፍሰ ጡር ግንዛቤ መቀበል እና በተለይ ደግሞ መተግበር አለበት። ስለዚህ እነዚህ ለውጦች እንዳይስተጓጎሉ እና የአፈጣጠር ችግር ይዞ እንዳይወለድ፣ በጣም ሰነፍ ሆኖ እንዳይወለድ ወይ ደግሞ በጣም የተሻለ ሆኖ እንዲወለድ እነዚህ ሂደቶች በጥንቃቄና በትኩረት መንከባከብ ያስፈልጋል። ስለዚህ ክትትል በጣም በጣም ወሳኝ ነው። ስለዚህ ከፍተኛ የሆነውን ውጤት ለማግኘት እና ልጅ ፍጹም ጤናማ ሆኖ ንቁና አእምሮ የጎለበተ ሆኖ እንዲወጣ እነዚህን 4 የለውጥ ሂደቶች መረዳት ተቀዳሚ ነው ብለን ስላሰብን አእምሮ የእናቶችና የሕፃናት ልዩ ሕክምና ማዕከል ይህን መረጃ ይዘን መጥተናል። ስለዚህ አንድ ነፍሰ ጡር ይህን መረጃ ብታውቅ አመጋገብ እንዴት ጠቃሚ እንደሆነ፣ ክትትል ማድረግ እንዴት አስፈላጊ እንደሆነ ትረዳለች ብለን እናምናለን። ቪዲዮ ስለረዘመ ይቅርታ እንጠይቃለን። ሰላም ጤና ይስጥልን።